አለይኩም ወራህመቱላሂ ወበረካቱ። እንደተለመደው በአዲስ ታሪክ መጥቻለሁኝ። ቪዲዮውን እስከ መጨረሻ ላይክ፣ ሰብስክራይብ፣ ሼር በማድረግ ተከታተሉ። በአንድ ወቅት ፉአድ እና ፈይሩዝ የሚባሉ ሁለት ፍቅረኛ ማማቾች ነበሩ። ፈይሩዝ ትንሽም ቢሆን ለአላህ ከልቧ የሆነ ፍራቻ ነበረ። ፉአድ ደግሞ ፈይሩዝን የሚፈልጋት ለስሜቱ እንጂ ለቁም ነገር አልነበረም። ነገር ግን በአፉ ለወደፊት እንደሚያገባትና ለሷ ህይወቱን እንደሚሰጥ በውሸት አፉ ያታልላት ነበረ። ነገር ግን ፈይሩዝ ያንን ቃላቶቹን አምና ፉአድን በጣም ተወደው ነበረ። ከዕለታት አንድ ቀን በቤቷ ገብታ ከፉአድ የተላከላትን ቴክስት በፈገግታ እያነበበች እያለ እናቷ በሩን አንኳኳች። እና ነይ ፈይሩዝ አባትሽ ይፈልጉሻል አለቻት። ከዛም በኋላ ፈይሩዝ ደነገጠችና ስልኩን በብርድ ልብሷ ውስጥ አስቀምጣ ያንን ፈገግታዋን ፈገግ እንዳለች ወደ አባቷ ሄዳ አባባ ምን ነበረ አለቻቸው ለሼህ ኢብራሂም። ሼህ ኢብራሂም ፈይሩዝ ቁጭ በይ ያሏት። ቁጭ ባለችበትም እስከ ዛሬ ለአንቺ አሳድገንሻል፣ ትልቅም አድርገንሻል። ከዚህ በኋላ ደግሞ የባል ኃላፊነት ነው የምትሆኙና ልንደርሽ አስበናል። ለአንቺ የሚሆን ከመስጂድ የማይወጣ ምርጥ ባል ነው ያዘጋጀንልሽ ይሏታል። ያኔ ፈይሩዝ በውስጧ የተደበቀ አንድ እውነት ስለነበር ያንም በሐራም የተጨማለቀ የፍቅር ግንኙነት ስለነበራት ልቧ በጣም ተሰበረ። ምክንያቱም ፉአድን ለትዳር ነበር የምትፈልገው። ፉአድ ግን ይህንን እንደማይፈልጋት አታውቅም ነበር። ያኔ ምንም ነገር ሳትመልስ በጉንጮቿ ላይ ሞቅ ያሉ እንባዎች እያረገፈች ከአባቷ ፊት ተነስታ ወደ ክላሷ ምንም መልስ ሳትሰጥ ሄደች። ወዲያውኑ ለፉአድ ቴክስት አደረገችለት። ፉአድ ወደ ቤተሰቦቼ አዲስ ሽማግሌ ተልኳል። ቤተሰቦቼ ለሌላ ሰው ሊድሩኝ ነውና ነገውኑ ሽምግልና ልከህ አግባኝ አለችው። ፉአድም እየተሳለቀና እየሳቀ እውነት ለእኔ ትክክለኛ ፍቅር ካለሽ ለምን እኔ አልፈልግም እኔ አላገባም መማር ፈልጋለሁ አትያቸውም? ለምንድነው ለእኔ መተሽ የምትነግሪኝ? ውሳኔው እኮ ያንቺ ነው። ውሳኔሽን አሳውቂያቸው። እኔ አሁን ገና ነኝ፣ አላደኩም፣ ለማግባትም አልደረስኩም። ስለዚህ ማግባት እንደማትፈልጊ ለአባትሽ ንገሪያቸው ሲላት እና ሲስቅባት ልቧ በጣም ተሰበረ። ያኔ ነበር ፉአድ የውሸት እንደሚያፈቅራት የገባት። ያ ወደፊት ላንቺ የፈለግሽውን ነገር ሆንልሻለሁ፣ ነገ አግባኝ ብትይኝ አገባሻለሁ ሲላትና በስሜቷ ሲጫወትባት የኖረው ፉአድ የውሸት እንደሚያፈቅራት ተረዳች። ከዛም ሞቅ ያለ እንባዋን በፊቶቿ ላይ እያወረደች ልቧ ክፉኛ ተሰባበረ። እያለቀሰች አደረች። በአይኖቿ ምንም እንቅልፍ ሳይሄድና ሰላት እየሰገደች በአላህ ፊት ያንን የሐራም ጊዜ ያሳለፈችውን ጊዜ አላህን ይቅርታ እየጠየቀችና እየተማጸነች አደረች። ፉአድ ለትዳር እንደማይሆናት ስለገባት በማግስቱ በጠዋት ሄደችና ለሼህ ኢብራሂም አባዬ በትዳሩ ተስማምቻለሁና አገባለሁ አለቻቸው። ከዛም በኋላ አባቷ በጣም ተደሰተ። ሼህ ኢብራሂም በጣም ደስ አላቸው። ከዛም ያ ሰርግ ተደገሰ፣ ተጋባች። ያ ያገባችው ሰው ከይሩ ይባል ነበር። ከመስጂድ የማይጠፋ እንዲሁም ደግሞ በአላህ የሚተማመንና እንዲሁም ደግሞ ለሰዎች ያለው ክብር፣ ለሷ ያለው ፍቅር የተለየ ነበር። ፍጹም ተአምር ነበር። እቤቱን ከገባች በኋላ ልቧ በጣም ስለተሰበረ በአልጋው ጫፍ ላይ ቁጭ ብላ ለትንሽ ጊዜ ታገሰኝ አለችው። ከይሩም እንዲህ አላት፣ ልብሽ ክፉኛ እንደተሰበረ አውቃለሁ። ልብሽ እስኪረጋጋ ድረስ እጠብቅሻለሁ። ስለዚህ አትፍሪ አላትና እሱም በሌላኛው አልጋ ጫፍ ላይ ምንም ሳይነካት ብቻውን ማደር ጀመረ። እሷም ብቻዋን ማደር ጀመረች።
ከዛም በኋላ በልቧ ውስጥ የተዳፈነው እሳት ሊጠፋላት ስላልቻለ ሁሌም ታለቅስ ነበር። ከአላህም መንገድ ወጣች፣ ሰላትም አትሰግድም ነበር። ከዛም ተኝታ ባለ ሰዓት በሆነ ሰዓት አንድ ቀን ውሃ ተንቀሰቀሳትና ነቃች ከእንቅልፏ። ዞር ስትል ትንሽዬ ብርሃን ይታይ ነበር። ትንሽዬ የሚታይ ብርሃን ነበር። ያም ደግሞ ውሃ ልትጠጣ በቀስታ ቁጭ ባለችበት ብድግ ባለችበት ከይሩ ዱዓ እያደረገ ነበር። የለቅሶ ሲቃ ይሰማ ነበር። ቤቱን አናውጦት ነበረ። በለቅሶ ቤቱ እንትን እያለ ነበር። ያኔ ከይሩ ምንም ሆኖ አይደለም። እሱ ካለ የጎደለበትን ነገር በራሱ ጉዳይ ተጠምዶ አልነበረም። ጠጋ ብላ ለማዳመጥ ወሰነች። ከይሩም በሩኩዕ ላይ ይቆያል። ከዛም በኋላ በስጁድ ላይ ይቆያል። እያለቀሰ ዱዓ ያደርግ ነበር። ዱዓውም ያ ረብ ጌታዬ፣ ፈይሩዝ በልቧ ውስጥ ያለውን ስብራት አውጣና በመካከላችን ያለው ርቀት ገድበ በመካከላችን ቅርበትን አምጣልን። ያ ረብ፣ እኔ በልቧ ውስጥ ያለውን ነገር አላውቅም፣ ነገር ግን አንተ ከልቧ ውስጥ ያለውን ጭንቀትና ፍርሃት እንዲሁም ስብራት አውጣና በደስታና በፍቅር ሙላላት ልቧን እያለ በስጁዱ ላይ ዱዓ ያደርግ ነበር። አያችሁ፣ ፉአድ ያኔ ለይምሰል ነበር የሚወዳት። ለሷ ፍቅር ኑሮ ስላልነበረ በስሜቷ ሲጫወትባት የኖረ ሰው ነው። ከይሩ ደግሞ እሷ ብታየውም ባታየውም ልክ አላህ ፊት ሆኖ እሷን ሳይረብሽ በጨለማ ውስጥ ለአላህ ዱዓ ያደርግላት ነበር። ፈይሩዝም ክፉኛ አዘነች በራሷ። ወደ እሱም ጠጋለች። ለእሷ ነበር ያንን ዱዓ ሲያደርግ የነበረው። ጠጋለችና እባክህ ይቅርታ አድርግልኝ፣ እውነትም ክፉኛ ልብን ሰብሬዋለሁ። እኔ እኮ በልቤ ውስጥ ክፉኛ መሰበር ስላለብኝ ነው አውቃለሁ አላት። ያኔ በልቧ ውስጥ የነበረው የፉአድ ፍቅር ወጣና ወደ ከይሩ ትክክለኛ ፍቅር ለመግባት ወስና ከይሩን ዱዓ አድርግልኝ በልቤ ውስጥ ያለው ስብራት እንዲጠፋ በቤታቸው ፍቅርም ሞላ። በጣም ደስ የሚል ፍቅር ጀመሩ። ሰላት አብረው ይሰግዳሉ፣ ዱዓ አብረው ያደርጋሉ፣ ምግብ አብረው እንዲሁም በተኛችበት ለሷ እየተነሳ ምግብ ይሰራላታል። ይህ የድሮ የዘወትር ስራው ነበር። ለሷ ባለው ፍቅር ተገረመች። ለካ ያ የሐራም ፍቅር ወስዋስ ነበረ። ወደ ትክክለኛው ፍቅር ስትገባ ያለውን ስሜት ስታይ እንደገና የረገመችውን አባቷን ማመስገን ጀመረች። ከዛም በኋላ ፈይሩዝ ቤቷ በፍቅር ተሞላና ያ የቀዘቀዘ ቤታቸው በሞቀ ፍቅር ተሞላ። ያ ጭር ያለው ቤታቸው በሳቅና በጨዋታ ቤታቸው እንዳዲስ በፍቅር ተሞላ። አንድ ቀን ወደ አባቷ ጋር ለመሄድ ወሰነችና ባሏን ከይሩን አስፈቅዳ ለመሄድ ተዘጋጀች። ሄደች። አባቷ ሼህ ኢብራሂም ጋር ሄዳ አንገቷን አቀርቅራ እጃቸውን ተንበርክካ ሳመቻቸው። ጎንበስ አለችና አባቴ ለካስ አንተ የመረጥክልኝ ትክክለኛውን ትዳር ነበረ አለቻቸው። አሁን ከይሩ ለኔ ያለው ስሜት ለኔ ያለው ፍቅር ከአቅሜ በላይ ነው። ለአላህ ያለው ፍራቻ፣ ለሰዎች ያለው ክብር እንዲሁም ደግሞ ለእናንተ ያለው ክብር እጅጉን በጣም ከኔ በላይ የሆነ ሰው ነው። ለካ ቤተሰብ የመረጠው ነገር የሚበልጠው ለዚህ ነው። አባዬ ይቅርታ አድርግልኝ አለቻቸው። ሼህ ኢብራሂምም አልሐምዱሊላህ ብለው ወደ ሰማይ እጃቸውን አድርገው ለአላህ ዱዓ ማድረግ ጀመሩ። አየሽ ልጄ፣ ቤተሰብ የመረጠው ትዳር ይበልጣል። ቤተሰብ መጥፎ ነገር ለልጁ አይፈልግም። እናም አንቺ ከመረጥሽ የሐራም ፍቅር እኔ የመረጥኩልሽ የሐላል ፍቅር እጅጉን ከፍ ያለ ነው እና በደስታ ኑሩልኝ ሲሉ አባት መከሩ።
ከዚህ ታሪክ የምንረዳው ምንድን ነው? የሀራም ፍቅር አንድ ቀን ሊቀር ይችላል። የሀላል ግንኙነት ግን እጅጉን የላቀና እጅጉን በጣም ከፍ ያለ ከአላህም ዘንድ አጅር ያለው ከእኛም ደግሞ ደስታን የሚሞላልን የቤትን ፍቅር የሚሞላ ሳቅና ጨዋታን የሚያደምቅ የሀላል ፍቅር እንደሆነ ከዚህ እንረዳለን። እና እህቴ ወንድሜ አሁንም ሀራም ውስጥ ካላችሁ ወደ ሀላል ፍቅር ተመለሱ በሚል ምክር ይህንን ታሪክ እቋጭላችኋለሁ። በቀጣይ በሌላ ታሪክ እመጣለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።